ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያውን ለመገንባት ዝግጅቷን ማጠናቀቋን ገልጻለች። በመዲናዋ የጸጥታ አካላትን የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተነግሯል። በትግራይ ክልል በደረሰ የመብረቅ አደጋ በርካቶች መሞታቸው ተነገረ። ግጭቶች ቆመው ለሰላምና ለእርቅ ዕድል እንዲሰጥ አቡነ ማትያስ ጥሪያቸውን ማቅረባቸውም ለሰዓቱ የመረጠላችሁ ወደ እናንተና ርዕስ ያዘጋጀናቸው መረጃዎች ናቸው። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየሰዓቱና በየጊዜው ወቅታዊና ሰበር መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቻናሉን መቀላቀል እንዳረሱ፣ እንደዚሁም ፕሮግራማችን ከተመቻችሁ ቪዲዮን ላይክ ማድረግ እንዳረሱ። አብራችሁን ቆዩ። ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ የምትገነባው ዘመናዊ በሆነውና ደህንነቱ በተጠበቀው VVER 1200 ቴክኖሎጂ መሆኑን ገልጻለች። የሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዘመናዊ በሆነው እንዲሁም ደህንነቱ በተጠበቀው VVER 1200 ቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንደሚገነባ በኢትዮጵያ የሩሲያ አምባሳደር ኢቭጄኒ ተሬኬን አስታወቁ። በሩሲያና በኢትዮጵያ መካከል በትብብር የሚሰራ ለሰላማዊ ዓላማ የሚውል የኒውክሌር ኃይል መስክ የኢኮኖሚና የቴክኖሎጂ አጋርነትን ቀዳሚው መስክ ሊያደርግ እንደሚችል አምባሳደሩን መግለጻቸውን የሩሲያ ዜና አገልግሎት አግቧል። በተያያዘ ዜና የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ሀገራቸው በኃይል በንግድና በዲፕሎማሲ መስኮች ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ቁርጠኛ መሆኗን አረጋግጠው በወታደራዊ ትብብር መስክም ኢትዮጵያ ቅድሚያ የምትሰጣቸው ጉዳዮች ለማክበር ሞስኮ አሁንም ዝግጁ መሆኗን ተናግረዋል። ሚኒስትሩ ይህን ያሉት ከኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጋር በተወያዩበት መድረክ ነው። በውይይታቸውም ወቅት ሁለቱ ወገኖች በወታደራዊ ቴክኒክ ትብብር ጉዳይ ዙሪያ ያላቸውን የግምገማ ማድረጋቸው ተዘግቧል። በወታደራዊ ቴክኒክ ትብብር ዙሪያ ስላለው የመንግስታቱ የስራ ቡድን ስኬታማ ስራ ተነጋግረናል። የስራ ቡድኑ ስብሰባውን ቀደም ሲል በግንቦት አካሄዶ ነበር ያሉት ላቭሮቭ በዚህ መስክ በጣም ጥሩ ልምዶች ስላሉን የኢትዮጵያ ወዳጆቻችንን የመከላከል አቅማቸውን ለማሳደግ ያላቸውን ፍላጎት ከግምቱ ስለማስገባት ሁልጊዜ ዝግጁ ነን ማለታቸውን ዘገባው አመልክቷል። ውይይቶቹ በተጨማሪም በኢኮኖሚያዊና ሳይንሳዊ ዘርፎች ላይ የሚደረግ ትብብርን በማስፋት ላይ እንዳተኮሩም ተጠቁሟል። ላቭሮቭ ከዚህ በፊት መስከረም 25 ቀን በሩሲያው ፕሬዝዳንት ቭላዲሚር ፑቲንና በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መካከል የተደረገው የቅርብ ጊዜ ስብሰባ የኒውክሌር ኃይል ዘርፍን ጨምሮ የተለያዩ ስምምነቶችን ማስገኘቱን አስታውሷል። አክለውም ሩሲያና ኢትዮጵያ በህብረተሰብ ጤና፣ በባህልና በትምህርት ዘርፎች የቆየ ትብብር ታሪክ እንዳላቸው ጠቅሰው በምዕራባውያን ሀገራት ከተጣሉት ህገወጥ የአንድ ወገን ማዕቀቦች ንግድ እና ኢንቨስትመንትን ለመጠበቅ የፋይናንስ ትብብር ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል። በቅርቡ ኢትዮጵያና ሩሲያ የኒውክሌር ኃይል ለመገንባት የሚያስችል ስምምነት በይፋ መፈራረማቸውን መዘገባችን ይታወሳል። የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። ተጠርጣሪዎቹ የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ ነው። አብርሃም አሸናፊና ዳግም ብርሃን የተባሉት ሁለቱ ተጠርጣሪዎች ወንጀሉን የፈጸሙት ረዴት አህመድ በተባለች ግለሰብ ላይ እንደሆነ ፖሊስ ገልጿል። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ በሚጠራው አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት የሰሌዳ ቁጥር ኮድ ቱቢ 88595 አዲስ አበባ የሆነ ተሽከርካሪ እያሽከረከረ ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆሟት ታውቋል። ተጠርጣሪዎቹ የግል ተበዳይን ከሹፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና 500 ሺህ ወደ አካውንታቸው እንድታስገባ እንዳስገደዷት የፖሊስ ምርመራ መዝገብ ያስረዳል። የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላ ስትገልጽላቸው በወቅቱ በእጇ ይዛው የነበረውን 8700 ብር ጥሬ ገንዘብና 2 ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘዋል። ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ ደርሰዋል። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታውን አለምነ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክና በህብረተሰቡ ትብብር ከነ ጊዜ ቤቱ በቁጥጥር ስር ውሏል። ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡንና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ መሆኑን አዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል።
የጸጥታ አካል በመምሰልና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥሙት ለሚመለከተው የጸጥታ አካል ጥቆማና መረጃ በመስጠት ትብብሩ እንዲያጠናክር ፖሊስ ጥሪውን አቅርቧል። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳ ከጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት 4 ሰዎች ህይወታቸው እንዳለፈ ተነግሯል። የዛና ወረዳ አስተዳዳሪ ሙላቴ ሀደግ እንደገለጹት በመብረቅ አደጋው ምክንያት ከሞቱት ሰዎች መካከል 3ቱ የአንድ ቤተሰብ አባላት ናቸው። በአደጋው አባት፣ እናትና ወንድ ልጃቸው ሞተዋል ብሏል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋው መሞታቸውን አክሏል። ማክሰኞ ጥቅምት 11 ቀን ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው ተከስቶ አቶ ሙላቴ ተናግረዋል። ከ11 ሰዓት እስከ ምሽቱ 3 ሰዓት በጣለው ከባድ ዝናብ ምክንያት በወረዳው በሚገኙ 2 ቀበሌዎች ማለትም በአድነት ቀበሌና በማይለሚን ቀበሌ የመብረቅ አደጋው ደርሷል። የሞቱት ሰዎች 3 ወንድና አንዲት ሴት መሆናቸውም ተገልጿል። 3ቱ የአንድ ቤተሰብ አባላት ይኖሩ የነበረው አድነት በተባለው ቀበሌ ውስጥ ሲሆን 4ኛው አባወራ ደግሞ በሃይለሚን ቀበሌ ይኖሩ ነበር። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለው ዝናብ ለወረደው መብረቅ ምክንያት ሲሆን በመብረቁ ተመተው ህይወታቸው ያለፈ ሰዎች ቤታቸው ሳሉ አደጋው እንደደረሰባቸው የወረዳው አስተዳዳሪ ገልጿል። የአደጋው ሰለባዎች የመብረቅ አደጋው ከደረሰ በኋላ ወዲያውኑ ህይወታቸው እንዳለፈም አቶ ሙላቴ አክለው ተናግረዋል። በአሁኑ ወቅት በተለይም በሰሜን ምዕራብ የትግራይ አካባቢዎች ወቅቱን ያልጠበቀ ከባድ ዝናብ ስለሚከሰት አርሶ አደሮች በፍጥነት ሰብላቸው እንዲሰበስቡ የትግራይ ሜትሮሎጂ ተቋምና የትግራይ ግብርና ቢሮ ማስጠንቀቂያ ሰጥተው እንደነበርም ተገልጿል። የዛና ወረዳ አስተዳዳሪም ይህንን ወቅቱን ያልጠበቀ ዝናብን በተመለከተ ቅድመ የማስጠንቀቂያ መረጃ ለህብረተሰቡ ቀድሞ ማድረሳቸውን፣ ነገር ግን የመብረቅ አደጋ እንደሚመጣ ግን መረጃ አልነበረንም ብለዋል። የመብረቅ አደጋ ሊከሰት እንደሚችል በትክክል ግምት መስጠት ባይቻልም በዘመናዊ የሜትሮሎጂ ምርምር በመታገዝ የመብረቅ አደጋ ሊከሰት የሚችልበትን እድል እንዲሁም ጠቅለል ባለ ሁኔታ የትኛው አካባቢ ሊከሰት እንደሚችል ትንበያ ማስቀመጥ እንደሚቻል ጥናቶች ይጠቁማሉ። ከአንድ ወር በፊትም በአድነት ቀበሌና በኩምቱም ቀበሌ በተከሰተ የመብረቅ አደጋ ሳቢያ የ14 ዓመት ታዳጊ ህይወት ማለፉን ያስታወሱት አቶ ሙላቴ በ2 ወር ውስጥ ወረዳው በአጠቃላይ 6 ሰዎች በመብረቅ አደጋ ሞተዋል ብሏል። በአሁኑ ወቅት በተለያዩ የኢትዮጵያ አካባቢዎች ወቅቱን ያልጠበቀ የዝናብ ሁኔታ እየተስተዋለ መሆኑን ነዋሪዎች እየተናገሩ ነው። ቀደም ባሉት ዓመታት በተለይ በክረምት ወቅት በተለያዩ የኢትዮጵያ ክፍሎች ውስጥ በደረሱ የመብረቅ አደጋዎች ምክንያት የሰዎች ህይወት ማለፉ መዘገባችን ይታወሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በሀገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ ዕድል እንዲሰጥ የቅዱስ ሲኖዶስ ጉባኤ በኩሉን ጥረት እንዲያደርግ ጥሪያቸውን አቅርበዋል። ሊቀ ጳጳስ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት በሀገር ውስጥ የሚታይ እርስ በርስ ግጭቶች እንዲቆሙና ለሰላምና ለእርቅ ዕድል እንዲሰጥ ጥሪያቸውን አቅርበዋል። አቡነ ማትያስ ቤተ ክርስቲያን የገጠማትን ፈተናና መወሰድ ያለባቸውን እርምጃዎች ባመለከቱበት በዚህ መልእክታቸው ላይ በሀገራችን ያሉ ያለመረጋጋት በሕዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። አቡነ ማትያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉን ጠቅሷል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት ወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ የቅዱስ ሲኖዶስ አባላት ጥሪያቸውን አቅርበዋል። አክለውም የነገው ትውልድ ልማታዊ ተስፋውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በማለት ጥሪያቸውን አስተላልፈዋል። አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክት ላይ በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል ሲሉም ተናግረዋል። ፓትርያርኩም በመልእክታቸው ላይ ታይቷል ያሉ ክፍተት ሲሰነዝሩም ለተሰየምንለት መለኮታዊ ተልዕኮ አንድ ሀሳብ፣ አንድ ቃል፣ አንድ ልቡንም መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ብለዋል። ይህ ክፍተት የእምነቱን ተከታዮች በጥበብና በስልት ለማገልገል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱ የሚያድር ቀለብ መሆኑን ጠቅሷል። በእነዚህ አበይት ጉዳዮች ላይ በሌሎች ጉድለቶች ላይ ፈጣን፣ ቆራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተ ክርስቲያንን ህልውና ጥያቄ ውስጥ እንደሚከት ተናግሯል። ከዚህም ባሻገር የሀገሪቱ የሰላም ሁኔታ መቀዛቀዝ ተጨማሪ ጉድለት በቤተ ክርስቲያን ላይ እያስከተለ መሆኑንም ጠቅሷል። በሀገሪቱ ባለው የሰላም እጦት የተነሳ የቤተ ክርስቲያኖቱ ተከታዮች መንፈስና የስነ ልቦና ሰላም ማጣታቸውን የጠቀሱት አቡነ ማትያስ ለሞት፣
ለጉዳት ሀብታቸው ለዝርፊያና ለውድመት መዳረጉንም ዘርዝረዋል። ይህም ሁሉ ሆኖ ፍትህን እያገኙ አይደለም፣ አብያተ ክርስቲያናትም በምዕመናን ፍልሰትም የተዘጉም የተቃጠሉም ነው ሲሉ ቤተ ክርስቲያንና ምዕመኖቿ ላይ እየደረሰ ያሉትን በመልእክታቸው ላይ ጠቅሷል። አቡነ ማትያስ ከተለያዩ አቅጣጫዎች የሚሰነዘሩ የስም ማጥፋት ዘመቻ የቤተ ክርስቲያንን እምነት ከመንቀፍና ከማብጠልጠል አልፎ የቅዱሳንን ስዕል በአደባባይ እስከ መቅረት ተደርሷል በማለት ከወራት በፊት በማህበራዊ ሚዲያዎች ላይ የታዩ ክስተቶችን ጠቅሷል። ሊቀ ጳጳሱ አክለውም የቤተ ክርስቲያኒቱ መለያ የሆኑ ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓት አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተዳፈሩ ይገኛሉ ሲሉ ቤተ ክርስቲያኒቱ የገጠማት ያሉትን ወቅታዊ ችግር ገልጸዋል። ይህ ድርጊት የሀገሪቱን ህገ መንግስት በቀጥታ የሚጻረር ነው ያሉት አቡነ ማትያስ ሆኖም ግን በህግ የሚጠይቅና የሚያስቆም አልተገኘም ሲሉም ተናግረዋል። ቤተ ክርስቲያን በዝምታ መመልከት የመረጠች መምሰሏን ያነሱት ፓትርያርኩ መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል ብሏል።